ዛሬ በማህበራዊ ሚዲያ የተሰማው ዜና የብዙዎቻችንን ልብ ሰብሯል። በቲክቶክ ገጹ ስለ ፍቅር፣ ስለ መከባበርና ስለ ደግነት ሲሰብክ የነበረው ወጣቱ አቤሴሎም ዘለቀ ወይም ሁላችንም በቅጽል ስሙ አቢ ብለን የምናውቀው ወጣት በ22 ዓመቱ ከዚህ ዓለም በሞት መለየቱ ተሰምቷል። አቢ ከግማሽ ሚሊዮን በላይ ተከታዮች ያሉትና በኢትዮጵያ የቲክቶክ መንደር ውስጥ ትልቅ አሻራ ያሳረፈ ወጣት ነበር። ዛሬ የዚህን ተወዳጅ ወጣት ድንገተኛ ህልፈት መንስኤና እኛ ምን ልንማር ይገባል የሚለውን በዝርዝር እንመለከታለን። አቤሴሎም ዘለቀ ስለ ፍቅር ከአቢ ጋር በሚለው መሰናዶ ይታወቃል። በሚያቀርባቸው ምክሮች የብዙዎችን ህይወት የለወጠ በወጣቶች ዘንድ ትልቅ ተቀባይነት የነበረው ደግ ወጣት ነበር። ገና በ22 ዓመቱ እንዲህ ያለ ታዋቂነትና ተከታይ ማፍራት ብቻ ሳይሆን መልእክቶቹ ሁሉ ሰላምንና ፍቅርን የሚሰብኩ መሆናቸው ልዩ ያደርገዋል። ዛሬ ግን ያ አስተማሪ ድምፅ ዝም ብሏል። ከቅርብ ጓደኞቹና ከቤተሰቦቹ የወጡ መረጃዎች እንደሚያመለክቱት የአቢ የጤና ሁኔታ በድንገት እየተለወጠ መጥቶ ነበር። ሰውነቱ እጅግ እየወፈረ ወይንም እያበጠ መምጣቱን ተከትሎ ወደ ሕክምና ቢሄድም ምርመራዎች ግን ምንም አይነት የጉበት ወይም ሌላ የታወቀ በሽታ እንዳልነበረበት ነው የሚያሳዩት። ይሄ ሁኔታ ህመሙን ይበልጥ ሚስጥራዊና አሳዛኝ ያደርገዋል። ጤነኛ የነበረ ወጣት በድንገት ሰውነቱ እያበጠ መጥቶ ህይወቱ ማለፉ ብዙዎችን አስደንግጧል። አቢ ላይ የታዩት ምልክቶች ማለትም ድንገተኛ የሰውነት ማበጥ ከብዙ ምክንያቶች ሊመጡ ይችላሉ። ለምሳሌ የኩላሊት ድንገተኛ መቋረጥ፣ ይሄ እንግዲህ ኩላሊት ፈሳሽን ከሰውነት ማስወጣት ሲያቅተው ሰውነት እንዲያብጥ ያደርጋል ማለት ነው። እንደዚሁም አንዳንድ ጊዜ የልብ ህመምም እንደዚህ አይነት ነገሮችን ያስከትላል። ደም በስርዓቱ መረጨት ሲያቅተው ፈሳሽ በሰውነት ውስጥ ሊከማች ስለሚችል ማለት ነው። ለዚሁም የአለርጂ ወይም የሆርሞን መዛባት እንደዚሁ አንዱ ነው። አንዳንዴ እንግዲህ በምግብ ወይም በመድኃኒት ምክንያት የሚመጡ ድንገተኛ የአካል ለውጦች ሊከሰቱ ይችላሉ። እዚህ ጋር እንግዲህ ትልቁ ነጥብ ማንኛውም ወጣት በሰውነቱ ላይ ድንገተኛ ለውጥ ማበጥ ወይም ከወትሮ የተለየ ስሜት ሲሰማው ወጣት ነኝ ብሎ ቸል ማለት የለበትም። ጤናን በቸልታ መመልከት ዋጋ ያስከፍላል ማለት ነው። እንግዲህ የአቢ ሞት ለኛ ትልቅ ትምህርት ሊሆነን ይችላል። ምክንያቱም የጤና ምርመራ በአመት አንዴም ቢሆን አጠቃላይ የጤና ምርመራ ማድረግ በጣም አስፈላጊ ነው። ለለውጦች ትኩረት መስጠት እንደዚሁ ያስፈልጋል። በሰውነታችን ላይ የሚታዩ ጥቃቅን ለውጦችን እንደ ድካም፣ ማበጥ፣ የቆዳ ቀለም መለወጥ በቸልታ ማለፍ የለብንም ማለት ነው። የአኗኗር ዘይቤያችንን እንደዚሁ በጥንቃቄ መምራት ያስፈልገናል። የምንመገባቸው ምግቦችና የምንወስዳቸው መድኃኒቶች ተጨማሪ ንጥረ ነገሮች ጭምር ተገቢው ጥንቃቄ ሊደረግባቸው ይገባል ማለት ነው። እንግዲህ አቤሴሎም ዘለቀ በቆየባቸው ጥቂት ዓመታት ትልቅ ስራ ሰርቶ አልፏል። ሞት ለማንም አይቀርም። ነገር ግን እንዲህ ያሉ ተስፋ ያላቸው ወጣቶች ሲቀጠፉ ህመሙ የላቀ ነው። ለአቤሴሎም ዘለቀ ቤተሰቦች፣ ጓደኞችና መላው ተከታዮቹ ፈጣሪ መጽናናትን ይስጥልን፣ ነፍሱን በገነት ያኖርልን። እናንተስ ስለ አቢ የምታስታውሱት ትልቅ ትምህርት ምንድን ነው? እስኪ ከታች በኮሜንት መስጫው ላይ አጋሩን። ስለተከታተላችሁን ከልብ እናመሰግናለን። የወንድማችንን ነፍስ ፈጣሪ በገነት ያኖርልን።